ካፍህ ለሚወጣው ነገር ተጠንቀቅ። ሰው በጥይት ወይ በሰይፍ ብቻ አይደለም የሚወድቀው፣ በክፉ ንግግርም በቁሙ መቃብር ይወርዳል። አትግደል የሚለው ትእዛዝ የሰዎች ክብርና ሞራል በቃላት መግደልን ያካትታል። በስድብና ቀናነት በጎደለው ንግግር ሰዎች በቁማቸው ይገደላሉ። ውስብስብ የሆነ የሞራል ቀውስ ውስጥ ይገባሉ። ይማርህ የማይባል በሽታ ይዘው የውሸት ኖረው የእውነት ይሞታሉ። በክፉ ንግግር ስነ ልቦናን መግደል የሌሎችን ክብርና ሞራል መግፈፍ፣ ማንነትን ማኮሰስ፣ አካልና ነፍስን ከመግደል በምን ይለያል? በምንም አይለይም። መልካም ንግግር በራሱ ምጽዋት ነው። ምላስህን በመልካም ንግግር አግረው። አፍሪ መረጃ እንዳዘጋጀ